ብትሆን ቅር ይላታል። የእከሌ ሚስት ብለህ የጓደኛ ሚስት ጋር አታድንቅ። በቃ አታድንቅ። ኖ በቃ ማድነቅ ካልቻልክ እሷን ለምሳሌ የሆነ እኔ ቤት መጥተው ዋው የደሚና ሚስት የሰራችው ምግብ ያስቆረጥማል ደግሞ መንቴስቴ ይገለብጣል። በቃ ሄድኩኝ ቆንጆ ምሳ በሉኝ። በቃ አንዳንድ ጊዜ ጀነራል የሆኑ ነገሮች አሉ ላይፍን የሚያኖሩ። ችግር ሲፈጠር ይነሳ ሄድና ዛብላ my opinion don't take but my opinion ብዙ ጊዜ ማለት ነው በማይመለከት እንኳን በልቧ ታዝናለች። በቃ ምድር ላይ ካለው ሴት መርጣ አገባሃት አይደለም? ሌላ ሴት አታድንቅ እሷ ፊት። በቃ ቻው ቻው። ሴቶችም አንድ ነገር ልንገራችሁ። ጓደኛዬ እኮ ዛሬ ጠርታኝ አቤት የገዛላት ወርቅ ነው። በቃ እሱ የእሱ ሚስት ነች፣ አንቺ የእሱ ሚስት አይደለሽም። አንቺ እኮ እዚህኛው ብር የሚገዛው ጋር ወይንም የማይገዛው ጋር ሚስት ነሽ። አምነሽ አይደል የገባሽበት? በቃ አናቱን አታዞሪ። በቃ አለቅ። ትዳር ሌላ ነገር አይፈልግም። ሰውን ነው የሚፈልግ። ሰው መሆኑ ካልኩሌት አድርጋችሁ አትግቡ ትዳር ውስጥ። ብዙ ካልኩሌሽን ግን አለ። እሱ ይሄው እያየ ነው አይደል እንዴ? ለምሳሌ የሴቷ ወገን ብር ያለው ከሆነ ልጅቷን ሳይሆን የአባቷን ሀብት አፍቅሮ ይገባና ልጅቷን ያሰቃያታል። ሌላው በጣም ሳልናገረው ማላልፈው ነገር አንድ ነገር አለ። ፕሌስ ወንድ ቤት ውስጥ ያላችሁ እህቶች ጓደኛችሁን እንዲያገባላችሁ ሉክ እህት ወንድምየው እቤት ውስጥ እኮ በቃ ኦልሞስት የሰይጣን ታናሽ ወንድም ነው። አስቸግሯቸዋል። ሲያገባ ይረጋጋል ብለሽ ጓደኛሽን እሳት ውስጥ እንዳታገቢ። በጣም በቃ እንደዚህ አይነት ማህበረሰብ ውስጥ አለ። በቃ አንዳንድ ጊዜ ኢቭን እንደ ሽማግሌ እንደ አባትም ቆም ብለን ማሰብ አለብን። ሲያገባ ይረጋጋል ተብሎ ቀንድ ያለውን ወንድ ምስኪኗን ሴት ፈልገው ይድራሉ። ይሄ ያው ማህበረሰብ ውስጥ ምናየው የማይመለስ ሽማግሌ ሼክ በለው ቄስ በለው ወስደው ወደ ትዳሩ እንዲገቡ ለምኖም ያስገባሉ። ይሄ ቀንድ ያለው ሲያገባ ነው የሚረጋጋው የሚባለው ነገር ለራስ የማትወደውን ነገር በእስልምና በጣም ክልክሉ ነገር ይሄ ነው። በቃ አላመንክም ነገር እምነቱ ራሱ ለራስ የምትወደውን ነገር ለወንድም እስካልወደድክ ድረስ አላመንክም ከእምነት ነው የሚያወጣ። ይሄ በክርስትና ወርቃማው በሁለቱ ይኸውልህ አሁን ይሄ ያልተረጋጋውን ይሄ በሱስ በምን የናወዘውን ሲያገባ ነው የሚረጋጋ ብሎ ምስኪኗን ልጅ ወጥቶ እሳት ውስጥ ይመስል ይሄ እውነት ይሄ ፓርቲ ያመኛል። ሌላው እንኳን ይቻቻላል። ስትገባ ከዛ በኋላስ ምን ታርገው? ይሄን ሰው በምን ታረጋጋው? ሁለት አይነት ኮሚኒኬሽን ያለው ትዳር ውስጥ የማይመለከታትን ነገር አታውራት። በዝባዝንኬ አትምላት። በቃ አንተ እንደ ወንድ የምትወጣውን ነገር በስሱ ንገራት። ችግር ውስጥ አታስገባት። ገባ? እሷ የቤትህን ቤት ውስጥ ያለው ልጆችህን ምግብ ሁሉ ነገርህን ማኔጅ ማድረጉ ከበቂ ነው። መከፈል ካለበት ለቤት መቤት ነው። አንደኛ ደሞዝ ከምድር ላይ መከፈል ያለበት። ልጆችህን በሰላም አሳድጋ አንዲት ሴት ማብቃት ማለት ቀላል ነገር እንዲህ ወንዶች እንደምንለው ትልቁ ደሞዝ መከፈል ያለበት ለእናት ነው። አላየውም? አንተ እኮ ወደ ሥራ ልትሄድ ስትል ልጅህን ስታነሳ እኮ እንደዚህ ታነሳዋለህ ሽንት እንዳይነካኝ ብለህ ማለት ነው። ምክንያቱም ወደ ሥራ ነው የምትሄደው። እሷ ግን ያንንም ጠርጋ አቅፋ ይዛ ማለት በቃ ትልቁ ክሬዲት የነሱ ነው። ግን ኮሚኒኬት ስታረግ እሷ የማትፈልገውን ነገር እንደውም አስታወስከኝ። ኮሚኒኬሽን ውስጥ እባካችሁ ወንዶች አንጃጃ